መልሼ አለ ኢብኑ ዑመርን ጠየቅኩት do you mean from her back but into her front vagina ማለት ከኋላ ሆኖ ግን ብልቷ ውስጥ ማለትህ ነው ሲለው ኢብኑ ዑመር መለሰና ኖ ኧረ አይደለም አለ rather in her anus አይ መቀመጫዋ ውስጥ ማለቴ ነው ብሎ መለሰለት ይላል እና ይሄ ቁርአን ክፍል የወረደው በዚህ ምክንያት ነው ብሎ ይነግረናል ምን ትለናለህ ኦኬ ይሄ ቁርአን አያ የሚያስቀምጠው ሌላ ነገር አይደለም በመንስትራል ሳይክላቸው ነው ኩዌሽኑ የቀረበው እና እሷ ሴክሹዋል ኢንተርኮርስስ ዊዝ መንስትራል ከሴት ጋራ ፕሬድ ያላት ከዛ ጋራ ሴክስ ማድረግ የተፈቀደ ነው የሚል ነው እና እሷ ክሊር ስትሆን በፈለክበት የሆነው በፊትም ከጎንም ኋላም ከፊትም ሚስቶቻችሁ እርሻ ናቸው እንደፈለክ ልትመጣባቸው ትችላለህ የተባለው ግን የትኛው በርዝ ፕሌስ ማለት ነው ምን ስላነበብነው እኮ ነው እየጠየቅን ያለ ነው ያነበብነው በመቀመጫ በኩል ነው ከመንስትሬሽን ጋር ከገለመሌ የሚል ነገር አላየንም ያነበብነው በጉድ ቼን ኦፍ ትራንስሚሽን ጀላለዲን አልሲዩቲ በተፍሲር ስራው ላይ ሲያስቀምጥ ጥሩ በሆነ ሰንሰለት የተዘገበው ከዑመር ኢብን አልከታብ ልጅ ኦኬ ታላቅ ከሚባለው የመሐመድ ሰሃባ ከሱ ልጅ የተዘገበው ዘገባ ምንድነው አለ ይሄ ክፍል የወረደው ሴቶችን በመቀመጫቸው በኩል ስለመገናኘት ነው ብሎ አስቀምጦልሃል የጠየቅን እሱን ነው ምን ይሄንን ምንድነው የምትለው ነው ያለ ነው ኦኬ ስለ ተስፊሩ ምናምን ያመጣቸው እኔ ተፍሲር ነው ያ እስካሁን እኔ ማቀው በመቀመጫ በኩል ዩስት እንደማትደረግና ኦሳ ፕሬድ ላይ ያለች ሴክስ ማድረግ حرام እንደሆነ ነው ኦሳ ፕሬድ ላይ ያለች መቀመጫው ሐላል ከሆነ እስካሁን መጠቀም ይችሉ ነበር ግን አልተደረገም ስለዚህ እስልምና በዛ በኩል መቼም አይፈቅድም በቃ መቼ እያነበብክ መቼም አይፈቅድም ትለናለህ እንዴ ይሄው እኮ እነዚህ ሰሃባዎች ናቸው እነዚህ ሰሃባዎቹ ምን ይያሉ ነው ይሄ ክፍል የወረደው የአንሳር ሰው መጥቶ ሚስቱን በመቀመጫዋ ጋር ተገናኝቶ ሰዎች ኧረ ይሄ ነገር እንዲያውም ሰዎቹ ናቸው ሰዎች ምን አሉ እንዴ ይሄ ነገር እኮ በጣም ሲሪየስ የሆነ ጉዳይ ነው እንዴት እንደዚህ ይደረጋል ሲሉ ወረደ ይሄ ክፍል ምን ለማድረግ ለማጥራት ጉዳዩን ኧረ እንዴ ምን ሆናችሁ ነው እርሻዎቻችሁ ናቸው እኮ እንደፈለጋችሁ ረሷቸው የሚል ወረደ ኦኬ እርሻቻቸው ነው ስለ እኮ ሌላ ነገር አይደለም ከፊትም ከኋላም ከጎንም በፈለክበት ጎን ወደ በቃ ይሄው እኮ አለህ እኮ በፈለክበት ታርሳለህ በመቀመጫውም ቢሆን እያለህ ነው በመቀመጫ ማን ሙስሊም አደርገው እሱ በጣም حرام ነው አይደረግም እንዴ ይሄው እነዚህ ኢብኑ ዑመርን ምን እናደርጋቸው የሰሃባዎቹ ምን እናደርጋቸው አንተ ከሰሃባዎቹ ትበልጣለህ አንተ ነው ከነሱ አይበልጥም ግን ያንተ አረዳድ ትክክል አይደለም አንተ አረዳድ እያነበብክ ምንድነው በመቀመጫዋ በኩል ስላደረገን የወረደው የሚለውን እያነበብክ አረዳድ ልክ አይደለም ትለኛለህ እንዴ ተርጉምልኝ እስኪ አሁን ያነበብነው አንድ ነገር ላስቀምጥልህ ያነበብነውን ተርጉምልኝ አንድ ነገር አይደለም ተስቀምጠው በእስልምና አንድ ነገር ሐላል ከሆነ መቼም አይደበቅም ሐላል ስለሆነ ብቻ حرام ስለሆነ ይሄው ተደብቆማ ይሄው ያየነው እኮ ነው አንተ ያሽሞነሞኑ የሰጡህን እስልምና ነው የምታውቀው ኖ ያንተ ያረዳድ ነው እንጂ አይደለም አሁን ነው ምንድነው እኔ ጽፌ ያስቀመጥኩት ይኸውልህ አሁን ቶፒካችሁ እሱም መሆን ባቅኖሮ እዘጋጅ ነበረ ሰው ቶፒካችሁን አላወቅም አሁን ያልሆነ ቦታ መግባት አልፈለገም ሰው እኔ አንድ ጥያቄ አለኝ ልጠይቃችሁ ወይስ ልተው ያ እዛ መግባት አልፈልግም ሳይሆን ምንድነው ይሄንን ይኸውልህ ምንድነው መሰለ እዛ ጋር የተጻፈው አዎ እንደዛ ነው የሚለው እኔ ግን ስለዚህ ጉዳይ ስለማላቅ ቼክ አረጋለሁ ማለት ያባት ነው እስልምና በጣም ከሚያስጠላኝ ነገር የምታደርጉት ነገር ምንድነው አይናችሁ ይያየ
እኛ ብቻ ብልጦች እንሁን ስትሉ በጣም ነው የሚያስጠላው። እኔ ብቻ ብልጥ ልሁን አትበል። በቃ የተጻፈው የእስልምና ማስረጃዎችን ነው እያነበብን ያለ ነው። እዛ ላይ የተቀመጠው ነገር በግልጽ በመቀመጫ በኩል ስለመገናኘት ነው ብሎ ይናገራል። ኦኬ አሁን ያነበብከው የማን ተስፊር ነው? አልሲዩቲ ጀላለዲን አልሲዩቲ። ኦኬ ጀላለዲን አልሲዩቲ። ኦኬ ኦኬ እሱን አለው ግን ማወቅ አለብህ። ግን የለውም በቃ ግን አትበለኝ። ማታውቀው ነገር ላይ ግን አትበል። ኦልሬዲ ገና ሳታይ ግን ብለህ አስተያየት ልትሰጥ ነው። ግን ሳይሆን ሂድና ማስረጃህን ይዘህ ተመልሰህ ስትመጣ የዛኔ ግኑን ታብራራለህ። አሁን እኮ ዩ ዶንት ኢቭን ኖ ስለዚህ ነገር አላቅም አልክ እኮ በቃ አላቅም። ግን ማስረጃው ግን ይኸው እኛ በአይናችን እያየን አንብበን መረዳት እንችላለን። መሀይማን አይደለንም። አንብበን እየተመለከትን ያለነው ነገር ምንድን ነው? ሰሃባዎቹ ጥሩ በሆነ ሰንሰለት የተዘገበው ሰሃባዎቹ ምን ብለዋል ላለ ስለዚህ ጉዳይ በመቀመጫ በኩል ስለመገናኘት የወረደ ነው ይሄ ብሎ አስቀምጧል አለ። በቃ ግኑን ለእሱን ለሌላ ምናልባት እሺ እዚህ ላይ ጥያቄ ሌሎች የስኮላሮችን አንብባል አሉ። ብዙ አመለካከቶች አሉ። አይቻልም የሚሉ እኮ አሉ። የሉም እያልኩ አይደለም። እብነ ከቲርን አንብባል ወይንም ማሪፍ አልቁርአን ወይንም ተስኪሩን ሌሎችንም አንብባል ምን እንደሚሉ ተፍሲር ነው ተስፊር አይደለም። እሺ ተስፊር እያልኩ እሱ ችግር የለውም። እስኪ በለው ተፍሲር በል እስኪ። ተስፊር ነው ተፍሲር ያ ተፍሲር ይሄን ልታስተምረኝ ነው? በእናትህ አርዲ ተስፊር ነው የምትለኝ? ተስፊር ነው ተፍሲር እንዴ? ምን ጉድ ነው ዛሬ? ተፍሲር ይሄ ልጅ ሲሞታ ይሄንንማ አታስተምረኝ። እለፈው ተስፊር ነው እንዴ ነች? ኧረ አይታለፍም ይሄ። ኧረ ጉድ ነው ዘንድሮ። እሺ እስኪ እንመልከት ልጄ። እስኪ ይሄንን አንብብልኝ። ይሄ ምንድን ነው የሚለው? ተስፊር ነው የሚለው? ያ ተስፊር ነው። ተስፊር እያልክ ነው አንተ? ተፍሲር አንተ ኤሱን እዚህ ጋር አድርገህ ኤፉን እዚህ ጋር አድርገህ ነው የምታነበው። ተስፊር ሳይሆን ተፍሲር ነው የሚባለው። እሺ ሰምቻለሁ። ትክክል ነህ። ተስፊር ነው። ምንድን ነው? አልሰማኝም እንዴ? ድገመው እስኪ። ተስፊር እንጂ አውቀህ ነው ዋን እያሳከኝ ነው። ተው በቃ ይሄ ጥያቄ አሁንም እለፈው። ምላስ ታሰር። ተፍሲር ማለት እንዴት ሰው ያቅተዋል? እስኪ አንዳችሁ ማይክ ክፈቱና ተፍሲር በሉልኝ። ተፍሲር ቴንክ ዩ። ምንድን ነው ያልሽው? ተፍሲር ኧረ እንደዛ አይነበብም ቤላ። ኦኬ ቀጥል። ይኸውልህ አንድ ጥያቄ አለኝ። አይዋን ወይ ታሪክ። አንድ ጥያቄ ሳይሆን ቅድም አሁን እኛ እንደዚህ የሚባል ከአንድ ፀጉሩ ነጭ ከሆነ ሰውዬ ነው የተመለከትከው ያልከውን የቁርአንህን ልዩነት ነው የምትመለከተው አሁን። ምን የቁርአንን ልዩነት እኮ ይኸውልህ ከአንተ በፊት አንተ የምታወጣቸው መጽሐፍ አይቻለሁ፣ ሌሎች ጋር አይቻለሁ እና አንተም አክሰስ ስላለ ገዛቸውና ወደዚያ መጣ። ግን ጥሩ ነው ለአንተ። ኦኬ እኮ የትኛውን ቁርአን እንደምትጠቀም ትነግረኛለህ አንተ። የትኛው ቁርአን ነው ትክክለኛው? ሱራ 222 ላይ ያለው ነው ወይስ ሱራ 223 ላይ ያለው ነው የምትጠቀመው? እሱን ትነግረኛለህ። ከዛ እስልምና ስንት መጽሐፍ እንዳለው እንለያለን ማለት ነው። አንተ ሙስሊም ሆነ እንግዲህ እዚህ ገብተህ ስትከራከር ነው የምትውለው አይደለ? ስለዚህ በደንብ ታውቃቸዋለህ እነዚህን ነገሮች የሚል ተስፋ አለኝ። ይኸውልህ አሁን ቶፒኩ እሱ አይደለም እኮ። እኔ አንድ ጥያቄ ብቻ አለኝ። እሱ ነው ቶፒኩ፣ ሌላ ጥያቄ ሳይሆን እሱ ነው ቶፒኩ። ለምንድን ነው የምትፈራ ወደዛ መሄድ? ኧረ በጣም ያንቀጠቅጠኛል በፍርሃት። ላቤን ካሜራውን አዞሬ ባሳይህ ላቤ ችፍ ብሎ በቃ ፊቴ ላይ እንዳለ። የእውነት ዛሬ እንቅልፍን ነው የምከለክልህ በዚህ በእኔ ጥያቄ ማለት ነው።
ኦኬ ተከለክለኛለህ፣ ችግር የለም። እንዲያውም ሰሞኑን ብዙ እየተኛው ስለሆነ የሚከለክለኝ ነገር ፈልጋለሁ። አሁን አንተ የምትለይልኝ የትኛውን ቁርአን ነው የምትጠቀመው ከነዚህ ውስጥ የሚለውን እስኪ ለይልኝ። የትኛውን ቁርአን ነው ከነዚህ ውስጥ የምትጠቀመው? ዋን ንገረኝ። ኦኬ ሱራ 200 እዚህኛው ቁርአን ላይ ለምሳሌ 222 ላይ እንደምገኝ አሁን እርሻዎቻችሁ ናቸው የሚለው ላሳይ። ኦኬ ሱራ 282 እሺ 222 የሚጀምረው ከየት ነው መሰላችሁ? ኒሳኩም ኦኬ አርዲ ምን እያረከ እንደሆነ አላውቅም። አንድ ቁርአን ብቻ ነው ያለው። ኧረ ቆይ ላሳይህ እኮ ነው እንዴ፣ ተው እንጂ እንመለከተዋለን። እሱን 221 ክራይስት ቶፒክስ ሼር ያደርግልኛል። ኦኬ 220 ዋይስ ሉናካ ወላ የሚለው እሺ፣ አረ ያለ ቶፒክ እንዳታስወጣኝ። 221 ይሄ 222 ያለ ቶፒክ እንዳታስወጣኝ። እሺ ሌላ ጠየቀኝ። አሁንም ወደ ቁርአን ወሰድከኝ። ኦኬ አንድ ቁርአን እንዳለ ብቻ ነው የማውቀው። ሌላ 7 የቁርአን ምንድን ነው ዳይሌክት አለ አይደለ? ዳይሌክት ነው ያለው እንጂ ሌላ ምንም አይነት ቁርአን የለም። ፕሊዝ ኦኬ ይኸው እስኪ እንትን ማንበብ አረብኛ ማንበብ ትችላለህ እንዴ? እስኪ የትኛውን ላንብብልህ? እሺ የምታነብልኝ የቱን ነው መሰለ? ኢላ ለምንድን ነው የማያወጣው እዚህ ጋር? ኦኬ 224 ይኸው ኦኬ ላ እሺ ከየቱ ጋር ነው መሰለህ የምትጀምረው? እሺ ከዚህ ጋር ጀምርና አንብበው እስኪ። ዋን እሺ ላ ዩሂዱኩም
እም፣ لا يهدكم እኮ አንብበዋ። አነበብኩልህ እኮ لا كيف ነው ያልከኝ? ከዚህ ጀምሮ ይኸው ኦኬ لا يودكم الله እሺ ይሄ ስንተኛው አያ ነው? 223ኛው። 23 አንተ ጋር ያለው 223ኛው ምንድን ነው የሚለው? ኦኬ ላንብበልህ ቆይ እም፣ ይኸው እዚህ ጋርም ልከፍትልህ እችላለሁ ከፈለግ። ይኸው ሱራ 223ኛው ወይም አንተ በምታውቀው ቁርአን ላይ ምን ብሎ ነው የሚጀምረው? ኒሳኩም نساؤكم ኒሳኡኩም ብሎ ነው የሚጀምረው። ኦኬ እ፣ ኦኬ እዚህኛው ላይ ግን ኒሳኡኩም የሚለውን የምታገኘው እስኪ እ፣ ይሄ ምንድን ነው የሚለው? ዋን ይታያል? አንዴ ማይክህን ክፈት። እዚህ ጋር ይሄ ጣት ያለበት ምንድን ነው የሚለው? ያ ኒሳእኩም ነው የምለው። በጣም ጥሩ። እሱ ስንተኛው አያ ነው እዚህኛው ቁርአን ላይ? 221 ነው። አዎ በጣም ጥሩ። እዚህኛው ቁርአን ላይ ግን አንተ እጅ ላይ ያለው ቁርአን ግን ይኸው 223 ላይ ምን ይላል? ኒሳኩም ብሎ የሚጀምረው 223ኛው ነው። ኦኬ ስለዚህ የትኛው ቁርአን ነው አንተ የምትጠቀመው? 221ኛው ላይ ያለውን ነው ወይንስ አሚን 221ኛው ላይ ያለው ነው ወይንስ 223ኛው ላይ ያለው ነው የምትጠቀመው? ኦኬ ቆይ ልንገርህ እሱን። እም፣ ኦኬ እኔ ጋር ስንት ላይ መሰለ ያለው? አንተ ጋር ያለው 223 ላይ ነው አልኩህ እኮ። ኦኬ ወይት እኔ ጋር ያለውን ልየውና አንተ ጋር ያለው እኮ 223 ስለማውቀው ነው። ኦኬ ኒሳእኩም ሐረቱ ለኩም ኦኬ 223 ነው። አዎ እዚህ ግን ኒሳኩም ሐረቱ ለኩም የሚለው ምን ላይ ነው ያለው? 221 ላይ የት አለ? እም፣ ይሄው ኒሳኩም የሚለውን አየኸው? እሺ ስንተኛው አያ ነው እሱ? 221 ነው። ኦኬ ያው እሱን ከየት እንዳመጣ አንተ ነው የምታውቀው። ሙስሊሞቹን ለማበናወድ እየሰሩት ናቸው ነው። ዛሬ ምላስ ሁሉ ተሳስሯል። ለማበናወድ አልከኝ፣ ለማወናበድ ማለትህ ነው። ተስፊር አልከኝ፣ ተፍሲር ለማለት እንደዚህ አይነት የሚያስደነግጥ ነገር ሲያይ ነው ሰው ብዙ ጊዜ ኖ አይደለም። ለምንድን ነው የምደነግጠው? እንዴ ለማበናወድ እያልከኝ ኖ የቻይና ሙስሊም ቁጭ ብሎ የፈለገውን ከመስጊድ አንድ ቁርአን ስቦ ነው የሚቀራው። ችግር የለበትም። ስለዚህ በፈለገበት ዓለም ይሄ ቢሄድ ፌክ ቁርአን ነው እያልከኝ ነው አይደለ? ይሄማ ፌክ ቁርአን እስላምን አታክ ለማድረግ የሰሩት ያተሙት ቁርአንም አይባልም መጽሐፍ ነው እንጂ ትርጉም የሌለው ነው። አሬንጅድ ያልሆነ ኦኬ። ከታች አቡ ሱሌ ምን አለ? አርዲ አሁንም ስለ ዋርሽ ቂራ እያወራህ ነው አለ። ዋን ምን እያለህ ነው? ሙስሊም ወንድምህ አቡ ሱሌ ከታች ያለኸው ይሄ
ቁርአን ሁሉ አይባልም አለ። ዝም ብሎ መጽሐፍ ነው። ሀቡሱ ላይ እና ወሂድ የተሻለ ለካ ወሂድና ሳላ አንዳንድ ጊዜ አይስማሙም ሲባል እሰማለሁ። እና የማይስማሙት ለካ ለእንደዚህ አይነት ነገር ይሆን እላለሁ። ምክንያቱም ወሂድ እንደዚህ አይነት አይን ያፈጠጠ ውሸት ሲዋሽ ልጁ እሱ ራሱ እንኳን ሳይቀር አይ ተው ታርሟል፣ ይሄ ነገር እኮ ታርሟል ብለን እንለፈው ቢለው አላልፍም አለ። አላልፍም እና ማንን እንስማ? ታርሟል የተባለውን እንስማ ወይንስ አልታረመውም የተባለውን እንስማ? እና ፈይዛ እስቲ ሂድና ውሸቱን አጋልጠዋለች። እቃ እቃ የምንጫወት ይመስላችኋል? አንዳንድ የዚህን ያህል በቃ ህፃናቶች ናችሁ ማለት ነው። የዚህን ያህል አሁን እውነት አርዲ ሳላ ጋር ሄዶ ከእንደዛ አይነት ሰው ጋር ያወራል ብላችሁ የዚህን ያህል ረግድ የላችሁም። አሁን የሚያዋጣችሁ ከዛ ነገር ወጥታችሁ ምንድን ነው ስለ እነዚህ መጽሐፎች ምላሽ መስጠት። ምላሽ ምን እናድርጋቸው? እነዚህ መጽሐፎች ውስጣቸው ያሉትን ልዩነቶች ምን እናድርጋቸው? መጀመሪያ ለምንድን ነው የቀለም ልዩነት ነው ተብሎ ሲጀመር እድሜ ልኬን ስለ እነዚህ መጽሐፎች ያልሰማሁት ለምንድን ነው ብላችሁ መጠየቅ አንደኛ። ከዛ በኋላ በመቀጠል ለማወቅ ስንሞክር ከክርስቲያኖች ሰማን እነዚህን ነገሮች ለማወቅ ስንሞክር ደግሞ የቀለም ልዩነቶች ነው ያሉት ተብሎ ለምን ተነገረን? ሁለተኛ ጥያቄ። ሶስተኛ ጥያቄ ወደ ቁም ነገሩ እየተገባ ይሄዳል። እሺ ልዩነቶቹ ደግሞ ካሉ ይሄ 7 አይነት የሚባለው ነገር ምንድን ነው? 7 ምንድን ነው? አሩፍ ምንድን ነው? እያላችሁ እየጠየቃችሁ ብትሄዱ ኦኬ፣ እንደዛ ነው የሚያዋጣው። እና እኔም ተከታዮች የማህይሞች ናቸው። እውነት ነው። እንደዚህ አይነት ችግር ነው ያጋጠመን እና እንዲህ አይነት ትግል የገጠመን ብሏል ጓድ መንግስቱ። ስለዚህ ለምንድን ነው እኔ ይገባኛል የአረዲ ኮንሰርን እንደኔም ነው። ሁሉም ክርስቲያኖች የሚጋሩት ነገር ነው። ውሸት በጣም እንጠላለን እኛ። የማይሳሳት ሰው የለም። አረዲ ሊሳሳት ይችላል። የማይሳሳት ሆኖ አልተፈጠረም። እኔ ልሳሳት ይችላለሁ፣ ሙስሊሞች ይሳሳታሉ። ግን እኛ ጋር ያለው ልዩነት ምንድን ነው? እኛ ከተሳሳትን ውሸት ከተናገርን ይቅርታ ለመጠየቅ ወደኋላ አንልም። አሁን ደግሞ ኢንቴንሽናል ይሆን ብለን ሰዎችን አናጭበረብርም። ስለዚህ አሁን እነሱ ጋር ያለው አሁን አረዲ አምሮሮ በጣም እንትን የሚለው ውሸት ስለሚያስጠላው እኔ ራሴ በጣም የሚዋሽ ሰው እውነት ለመናገር በጣም ሰው መስሎ አይታየኝም፣ የሚያስጠላኛል። በቃ አንድ ሰው ከዋሸ ሆን ብሎ የሚዋሽ ከሆነ ከዛ ሰው ጋር መወያየት አያስፈልግም። ምክንያቱም አሁንም ብትወያዩ ሆን ብሎ ስለሚዋሽ ማለት ነው። ባህሪው ውሸቱ ባህሪው ነው። እንደ ክርስትና ስታዩት ውሸት በጣም የሚጠላ ነገር ነው። ስለዚህ አረዲ በጣም አምርሮ ይጠላል፣ እኔም አምርሬ ይጠላል፣ ክርስቲያኖችም እንጠራለን። በእስልምና በኩል ስታዩ ግን ውሸት ቅዱስ ተብሎ የተቀመጠበት ክፍል አለ። እስልምናን እስከጠቀመ ድረስ ዋሽቶ ሰውን እንትን ማለት ማምጣት ማለት ነው። ይሄ ደግሞ በመጽሐፎቻቸው በግልጽ አስቀምጠዋል። ስለዚህ ከዛ አንጻር እኛ ክርስቲያኖች ጋር ስትመጡ ከዋሻችሁን ታስጠሉናላችሁ። እኛ ጋር መታችሁ ውሸት የምትናገሩ ከሆነ በጣም እንንቃችኋለን። ውሸት በእኛ ዘንድ ስለሌለ አንዋሽም። በእናንተ ሃይማኖት ላይ አንድ ቀንም ውሸት ፈብርከን አምጥተን የሌለ ነገር አንናገር። እናንተ ግን ቀጣፊዎች ናችሁ። አረብኛ ውስጥ ገብታችሁ ትቀጥፋላችሁ፣ ትደበቃላችሁ። በሰው ሃይማኖት ላይ ያልተባለ ውሸት አምጥታችሁ ትናገራላችሁ። የራሳችሁን ትዋሻላችሁ። ግልጽ ሆኖ የታረመን ነገር አታምኑም። ታስጠላላችሁ። ሙስሊሞች አጠቃላይ ለውይይትም አትሆኑ፣ ለምንም አትሆኑ። ከእናንተ ጋር ለመነጋገር በጣም አስጠሊቶች ናቸው። በጣም ባህሪያችሁ በጣም የሚያስጠላ የሚዘጋ ነው። አትዋሹ። ሰው በህይወቱ የሚዋሽ ከሆነ በተለይ ለአምላክ ብሎ የሚያሽ ከሆነ የሚያመልከው አምላክ ሐሰተኛ አምላክ መሆኑን እየመሰከረ ነው። ለምን ነው የምትዋሹት? ለምን እውነቱ አትናገርም? እናንተ አልጻፋችሁት፣ ለምን ትሸማቀቃላችሁ? እውነት እውነት፣ ሐሰት ሐሰትን ለምን አትሉ? አሁን ይሄ ልጅ መጥቶ እንዴት ነው እንደዚህ ብሎ ደግሞ ራሱ እንትን የሚለው? የራሱ ኡስታዞች አረሙት። ቃሉ ሲነበብ ምን እንደሚል እየታወቀ እሱም ራሱ ደግሞ መልሶ ሳላቀርቼ አይደለም ብሎ መልሶ ራሱ የሰራው ቪዲዮ አለ እኮ አስታውሳለሁ። እና
ይቀፋል። እኛ አወርዳለሁ ያለምንም እንትን የሚዋሽ ሰው ካለ አወርዳለሁ። ምክንያቱም ከዚህ ሰው ጋር ልንግባባ ስለማንችል እና አርድዬ ቀጥል፣ እየሰማሁት ነው። እሺ ቢኒ እንትን ቶሎ ለማግኘት ከፈለግ ፎርዋርድ ስታደርግ እንትን ነው ይቅርታ፣ አንደኛውን ሙሉ ሰማሁት የለም አሁን የላክልኝ ላይ ገና ዳውንሎድ እያደረገ ነው። ምን ኦኬ። አይ እንትን ግን ፎርዋርድ ስታደርግ እንትኑ ላይ ስክሪኑ ላይ የዛች ሙምርትር ያለችበት ቦታ አይ ኖ ኧረ ይሄ የእናንተና እኮ ነው እና አቡ ስራ እኮ ነው ይሄ የከና አቡ ስራ ነው። እሺ ምንም የሚለው እዛ ላይ እንትን ስክሪን ከፍተው ቁርአኑን እያሳዩት ያቺ ያለችበትን ልዩነት እያሳዩት ያሉበት ቦታ ስለሆነ በዛ መለየት ትችላለህ። ስክሪን የጠፋበት ሰዓት ላይ ያሉትን ዝም ብለህ ፎርዋርድ ማድረግ ትችላለህ። በቀላሉ ለማግኘት እንደዛ ይረዳል። ስክሪን የተከፈተባቸው ቦታዎች ላይ ነው የምታገኘው። እሺ እና ለማንኛውም እንግዲህ እንደምናውቀው እዚህ ጋር እኔ እንዲያው ለማሳየት እንዲረዳ ብለን ከ8 አይነት ቁርአኖች አምጥቼ እያሳየሁኝ ነው። ግን አክቹዋሊ ደግሞ መግዛት ብትፈልጉ ወደ 20 ከዛም በላይ የሚጠጉ ቁርአኖች አሉ። ኦኬ የተለያዩ ቁርአኖች ውስጣቸው ልዩነት ያለባቸው። አሁን እኮ ሌላ ቀን አይደለም። አሁን ከደቂቃዎች በፊት እዚህ ገብቶ ስለ ክርስትናና ስለ እስልምና ጠንቅቄ አውቃለሁኝ ብሎ የሚል ልጅ ስለ ክርስትና ገብቼ እዚህ ጋር ካላሳየሁኝ ብሎ የሚል ልጅ እነዚህን ቁርአኖች ሳሳየው ሙስሊም ማለት ነው ሙስሊም እነዚህን ቁርአን መቃጠል አለባቸው ብሎ አፍ ቃል በቃል ማለት ነው መቃጠል አለባቸው። እንደዚህ አይነት እንኳንና የትርጉም ልዩነት ያለበት ይቅርና አለ የቁጥር አሰጣጥ ልዩነት ካለበት ይሄ መቃጠል ያለበት እንግሊዞች አሜሪካኖችና እስራኤሎች የሰሩት ቁርአን ነው አለ። ኦኬ ይሄው ተመልከቱ። ለምሳሌ ይሄንን ሳሳየው አሁን ምናልባት 1 ሰዓትም አይሞላው አሊፍ ላሚም ብሎ ይሄኛው ቁርአን አያው ዛሊከል ኪታብ ብሎ ይቀጥላል። በዛው ሱረቱል በቀራ ማለት ነው 1 ብሎ ይጀምራል። አሊፍ ላሚም እንደዛ ስለው ይሄ አሜሪካንና እስራኤል የሰሩት ቁርአን ነው፣ ይሄ መቃጠል አለበት አለኝ። መቃጠል አለበት። ኦኬ አያችሁ፣ ገና ሙስሊሙን በውሸት ሳታጥቡት በፊት ያለው ነገር በዚህ ደረጃ ነው የተዋሻችሁት። በውሸት ሳታጥቡት በፊት ጭንቅላታችሁን በውሸት ሳትሞሉት በፊት አይ ይሄ እኮ ልዩነት 7 አይነቱ እኮ ገለመሌ እኮ ማለት ሳትጀምሩ በፊት የነበራችሁ ነገር የተነገራችሁ ነገር ምንድን ነው? አንዲት ነጥብ ልዩነት፣ ሐርፍ በሐርፍ ሐረካት በሐረካት ቁርአን ማለት አንድ አይነት ነው ተብላችሁ ለዘመናት ሲነገራችሁ የነበረው ውሸት እንደሆነ ማረጋገጫ ነው። ያ ልጅ እንግዲህ አረ ግድ የለም ኡስታዞችን እንኳን ይኸው ስማ ብዬ ኡስታዞች ቪዲዮ እንኳን ባሰማው አያገባኝም እኔ ስለነሱ አለ። በቃ እኔ የማውቀው አንድ ቁርአን እንዳለ ነው አበቃ አለ። አዎ ለምን ከልጅነትህ ጀምሮ ውሸት ሲነገርህ አድገህ ድንገት አንድ ክርስቲያን ቤት የሆነ ቀን አረ ይሄ እኮ እንደዛ አይደለም ተብሎ ሲነገርህ በምን አይነት ሂሳብ ትቀበላለህ? ይሄንን ግን ወደድክም ጠላህም ግን በውሸት አድጋችኋል። እንዲህ በማድረግ ነው ሰውን እምነት ውስጥ ለማቆየት የሚታገለው። አደባባይ ላይ ግን ሲወጣ ይሄ ነገር እንደምንም ተፍጨርጭረው ደግሞ አይ ምን እኮ በቃ ነብያችን በ7 አይነት ብለዋል በቃ እኮ በላችሁ ታልፋላችሁ። ይሄንን ደግሞ ሼህ ያስር ቃዲ ሲናገር ምን አለ መሰላችሁ? እኛ ሙስሊሞች አለ አንድ ቀይ መስመር አለች ማንተላለፋት፣ እንጠይቃለን የተወሰነ ጥያቄ ስለ ቁርአን ከዛ ሐለስ በቂ ነው ያችን ቀይ መስመር እናልፍም አለ። አሁን ግን ሰዎች ያችን ቀይ መስመር ሙስሊሞች ያልሆኑ ሰዎች ያችን ቀይ መስመር ለነሱ አትሰራም እያለፉ ከአስቸጋሪ የሆኑ ጥያቄዎች እየጠየቁን ነው። እና
መልስ በስነ ስርዓት ማዘጋጀት አለብን። ስታንዳርድ ናሬቲቭ ተብሎ የሚነገረው ወይንም በተለምዶ የሚሰጠው ምላሽ ቀዳዳ አለበት፣ በቂ አይደለም ብሎ አፍ አውጥቶ ሲናገር ያለበትን ተመልክተናል። ኦኬ። ስለዚህ እነዚህ ነገሮች የሚያሳዩት ምንድን ነው? ህይወታችሁን በውሸት ሲመሯችሁ እንደነበረ የተለያየ ቁርአን የሚባል ነገር የለም። ወይንም አንድ ቁርአን ነው ነጥቧ እንኳን ሳትቀየር እስከ አሁን ድረስ ውጪ ወጣችሁ ሙስሊሞችን ብትጠይቁ አብዛኛው ሙስሊም ኢቭን የሚያውቀው እንኳን የማያውቅ ሙስሊም ካገኘ ያችኑ ነገር ብሎ ያልፋል እንጂ አይ የሚገርምህ እኮ እንኳን ሐረካት በሐረካት አርፍ እንኳን ሁሉም አንድ አይነት አይደሉም ብሎ በምንም አይነት ሞት ነው እንጂ አያወራም እንደዚህ ብሎ በምንም አይነት። እስኪ ወንድ የሆነ ሙስሊም አይ ቁርአን እንኳን ሐረካት በሐረካት እንኳን ሐርፍ በሐርፍ አንድ አይደሉም አሉ የተለያዩ አሉ ብሎ እስኪ በወሬ ያወራ እስኪ። ካፊር ነህ ነው የሚሉ እርግጠኛ ነኝ። ሰብሰብ በልና እንደዛ ብለህ አውራ። ሲታይ ሲያምር አለች። እሱ በጣም እውነት ታዝበሻል። ኦኬ። በጣም ይሄ እንዲያውም እስልምናን ሪፕሬዘንት የሚያደርግ ነው ይሄ ነገር በጣም እውነት። ውጪን ማሳመር የእስልምና ችሎታ ውጪን ማሳመር ነው። ያው እንደዚህ ስትመለከቱት እውነትም ውጪ እነሱንም ስትመለከቷቸው ውጫቸውን ማሳመር ላይ ስጋዊ ነገርን ማስተካከል ላይ ነው ሁል ጊዜ ትኩረታቸው። ስጋዊ ነገርን ማስተካከል ላይ ነው እንጂ ትኩረታቸው መንፈሳዊነት ውስጡ ሲከፈት ግን ባዶ ነው። ውስጡ ሲከፈት ባዶነት የሞላበት ነው። እስልምናም እንደዛው ነው። እንደዛ ውጫቸው ሃይማኖተኞች የሚመስሉ ሰዎች ውስጣቸው ግን ሲገባ ሁልጊዜ እግዚአብሔርን ማወቅ ፈጣሪን ማወቅ ሳይሆን ያላቸው ውስጣቸው ሌላ ነገር ሆኖ ነው የምታገኙት። ሌላ ነገር እና ፈይዛ ሳላ ጋር ሂድ ያስረዳህ አላለችም እንዴ? እኔ አስረድቸው እኮ የተማረ ሰው ነው እህቴ። እንትን ይመስላል ጉራ ይመስላል አይደል? እንደዛ ስል በእውነት ግን ስለነዚህ ልዩነቶች ለምሳሌ ሱራ 16 ላይ በኮንፊደንስ ነው የምነግርሽ። ምንም እኔ በእውነት ምንድን ነው በእግዚአብሔር ፊት ነው ሳወራ እንደዚህ አይነት ነገሮችን አውቄ የምዋሽባቸው አንድም ነገር በህይወቴ ውስጥ የለም። አንድም ነገር አውቄ የምዋሽባቸው። ስለዚህ ነገር ስናገር በኮንፊደንስ ነው የምነግርሽ። ስለዚህ ነገር አያውቅም ነበረ፣ ምንም እኮ ጥያቄ የለው። ለዛ ነው በጣም የናኩት ልጁን። በፊት እኮ አወራው ነበረ ኖርማል፣ ግን በቃ ለእንደዚህ አይነት ሰው ሪስፔክት አጣለሁኝ። ሪስፔክት ማድረግ አልችልም። እንደዚህ አይነት ሰው ሪስፔክት ላረገው አልችልም በምንም አይነት። ከኔ ነው ይህንን ነገር ከኔ ከተመለከተ በኋላ ነው ሄዶ አዎ ኦኬ ልዩነት አለ ብሎ የተናገረው። ምንም እኮ እኔ ማሳየቴ አይደለም ልዩነቱ፣ ግን ሲሳሳት ተሳስቻለሁ ማለት አለመቻሉ ግን በጣም የሚያሳፍር ነው። በጣም የሚያሳፍር ነው። አናስሞስ አስገባኝ እያለ ነው። አንድ ነጥብ አልጎደለም ይላሉ። እሱ እውነት ነው። ፍየሏ ላፍ አድርጋ የበላችው እውነት ነው። እሺ አናስሞስ አንድ ቁጥር ጽፈ ነበረ፣ አስተያየት አለ? ሰላም ለእናንተ የሆነ አርዲ ቃል ቢኒ ሰላም ብያለሁ። ድምጽ ይሰማል? አርዲ ይሰማል? እግዚአብሔር ይመስገን። እሺ ወንድማችን ቴንኪው፣ በጣም አመሰግናለሁ ስላስገባችሁኝ። ጥያቄ ነበረኝ። ኦርቶዶክስ ነኝ። እሺ ወንድማችን ከዚህ ከሀሳባችን ጋር የተገናኘ ነው ወይንስ? አይደለም። ኦኬ። በምን ዙሪያ ነበረ?
የወንጌላዊ ቅዱስ ዮሐንስ ስሞች ሰዓት ካለ ሁሉንም ብትነግረኝ፣ ወይም ሰዓት ካለ ወልደ ዘብዴዎስ ይባላል ወይስ አይባልም? እነሱን ዲቴይላቸውን በዝርዝር አላውቅም። አናስሞስ ኦኬ ስሞቹን የተለያዩ ስሞቹን እንትን አድርጎ አውጥቶ መመልከት ይቻላል። መጽሐፍቶች ላይ አለ። አዎ፣ እሺ አረዲ። እሺ። አይ ወልደ ዘብዴዎስ ይባላል አይባልም የሚለው ነበረ ጥያቄ ፈጠረብኝ። እም፣ አ፣ ከመጽሐፍት ላይ ላይልህ እችላለሁኝ አሁን ካስፈለገ ግን እ፣ ሰዓት ሰዓት ካለ ችግር የለውም። ከሌለህ ደግሞ ሰዓት በሚኖራችሁ ሰዓት እገባለሁ ተመልሼ። ጽፍላለሁኝ በውስጥ ፎሎ ላድርግህና እልክልሃለሁ። እሺ ከታች አርማ ይባላል አዎ ብለው እየመለሱልህ ነው። እሺ አረዲ ወንድሜ ቴንኪው አመሰግናለሁ። ቃለ ሕይወት ያሰማልን። በውስጥ ጽፍልኛለሽ። እሺ፣ እንትኑን የምታገኝበትን ቦታ በውስጥ እልክልሃለሁ። መልካም። እሺ ነው ወንድም ቴንኪው። ኦልሬዲ አላገኘሁትም። ሶስቱም ላይ የለም። ኦልሬዲ አንተ የላከው ላይ አይደለም ማለት ነው የነበረው። እኔ እንጃ ሶስቱም ላይ የለም። ኮፒ ሲያዘጋጁ በተለያዩ ማኑስክሪፕቶች ላይ በአንደኛው ላይ ብለው ጽፈውበታል፣ በሌላኛው ላይ ይሄ አይደለም አይደል? ለምን ቄራቱ ስላለ ነው። አይ ነው እሱ ሱራ 57 ነው። ይሄኛው ወላድራኩም የሚለው ወራድራኩም ሶስቱም ላይ የለም። እሺ፣ እኔ ቆይ ቼክ ላድርገው። አገኘዋለሁ እኮ እኔ እንትኑ ላይ እዚህ ላይቭ ላይ ጨልጥ እንዳልል ብዬ ነው። ቀጥል አንተ አውራ ግን ቢኒ ቀጥል። ሌላም ርዕስ ማንሳት ከፈለግ ቀጥል። እኔ ብዙ ስለማልቆይ ቢኒ አለ። ቢኒ እኔ አላገኘሁትም። አገኘዋለሁ እኔ። በቃ አንተ ላይ በለውና ሌላም ርዕስ አንሳና አውሩ በቃ። ኦኬ ሌላ ርዕስ አንተስ ምን ልታደርግ ነው? አይ ይህንን ላውጣውና ቪዲዮን ከዛ ብዙም መቆየት አለ። እንትን ኦልሬዲ ሚድናይት ሆኗል። ጠዋት ደግሞ ያለው ይሰራ እና እዛ ነው። ቀጥል እስከዛ ድረስ። እሺ ያ እንግዲህ ምን አሁን ሌላ ርዕስ ማንሳቱም እኮ ራሱ ሰዓቱም ሄዷል። በእርግጠኛ ጋር እንኳን ገና ነው 4 ሰዓት ነው 10 ሰዓት ነው። እናንተ ጋር ነው መሰለኝ ሚድናይት የሆነው። እስቲ በእስልምና ምንድን ነው ዝሙት በእስልምና ይታወቃልን ብለን እንጀምር። ወይም ቅድም ያልነበራችሁ ካላችሁ 128 ሰዎች በእስልምና ብልግና ይፈቀዳል፣ ዝሙት አይደለም ብልግና ይፈቀዳል የሚለውን ልጅም ላንሳላችሁ አይሻልም? አረዲ እስቲ ላምጣላችሁ። ፔጅ ስንት ላይ ነው? ይሄ የኦይሉ እዚህ ላይ ነው። የኦይሉ እዚህ ላይ አይደለም ግን ይደብራችኋል መሰለኝ፣ እሱ ይዘጋል። ሙስሊሞች ካላችሁ እስቲ ግቡ። በእስልምና ምንድን ነው በተከለከለ በኩል ከኋላ በኩል ማድረግ ይፈቀዳል ወይስ አይፈቀድም?
ይከለከላል ወይስ አይከለከልም? ንግብ ውስጥ ማላችሁ እርሱ ጥቃት ላይ ብታደርሱ ግን አላህ ጅብሪልም ከምዕመናንም መልካሞችም እነርሱ ረዳቶቹ ናቸው። ተመልኩት። አላህም ጅብሪልም ከምዕመናንም የመሐመድ ረዳቶች ናቸው። ምን ብለው ሰራተኛ ሸጉር ለምንድን ነው እናንተ ከሰራተኛ ጋር ተኛ ብላችሁ የምትቃወሙት? እሱም ከተቃወማችሁ አላህ ረዳቱ ነው፣ ጅብሪል ረዳቱ ነው፣ ምዕመናን ረዳቱ ናቸው፣ እነሱ ረዳቱ ናቸው። ከዚያም በኋላ መላእክት ረዳቱ ናቸው። ሁላችሁም ከእናንተ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቶችን፣ ለአላህ ተገዥዎችን፣ ተዋህዶችን፣ ባለፈቶችን፣ ይፈቅባሎችን ጌታው ሊሰጠው ይከጅላል። አርፋችሁ ተቀመጡ። በመሐመድ ላይ ብታምፁ ሰራተኛ ሸጎረ ብላችሁ ብታንትን ብትይ አላህም መላእክቱም መመላእክቱ። ስለዚህ እናንተ ካላችሁ አላህ ምን ይሰጠዋል አለ። ተመልከቱ ምን ይሰጠዋል። ሁላችሁንም ቢፈታችሁ አለ ከእናንተ የበለጡ ሚስቶች፣ ሙስሊሞች፣ አማኞች፣ ታዛዦች፣ ተጸጻቾች፣ አላህን ተገዢዎች፣ ጿሚዎች፣ ባል ፈቶች፣ ደናግል የሆኑት ጌታው ሊለውጠው ይከጅላል። በእነዚህ ለውጣቸዋል። አርፋችሁ ተቀመጡ። እንደዚህ ነው በቃ ወጣት መጥቶ ሰራተኛን መሸጎር እንዴት እንደዚህ ብለህ ራስን እንትን ትላለህ? ቀጥልበት አለው። ቀጥልበት ሰራተኛ ምናምን ምንም እንዳይቀር እኔ ያለውልህ። እንዲህ አይነት ከሰራተኛ ጋር የሚልከሰከሰውን ከመከተል ፊዳውን እልሃለሁ ከማለት ነፍስን አሳልፈ ሰጥሃለሁ ለምትለው ሰው ማን እንደሆነ ወቅ ከሰራተኛ ጋር የሚልከሰከሰውን አትከተል። እሺ ትውልዱ ከዚህ በኋላ ሰራተኛ የሚሸጉርን ሰው አይከተልም። ከሰራተኛ ጋር የሚልከሰከስ እንኳን ነብይ ሊሆን የሰፈር ሽማግሌ እንኳን ሊሆን የማይገባውን ሰው ነብይ ብሎ አይከተልም። ከዚህ በኋላ ነክቷል። አፈን ነው ማሲዝ እንደዚህ ቢኒ አገኘሁት ቪዲዮን። ኦኬ አሁን ለኔ በላክልህ ላይ የለም አይደል? አንተ ላክልህ አይደል? አለም ጋር ነው ያገኘሁት። ልኬልሃለሁ ነገሩ ለአንተም ለሌላ ጊዜ። እሺ አሁን ማየት ኦልሬዲ ያስፈልጋል። ኦልሬዲ ተለተን ስላለፍ ነው ኖን ነው። አሁን ነው። ኦኬ ሳዳ ኢትዮጵያ ውስጥ ያለ መጠጥ ቤት፣ ገስት ሃውስ፣ ጭፈራ፣ ግሮሰሪ ቺቺኒያ ክርስቲያን አይደለም። ታዲያ እኛ እኮ ለእናንተ ነው የምንገፍተው። ሱራ 4:24 ላይ ይሄ ነገር ስለሚፈቅድላችሁ ዝሙት በገንዘብ ገዝታችሁ ማድረግ አላህ ስለፈቀደላችሁ፣ እኛ ደግሞ በጣም ስለምታሳዝኑ ሙስሊሞች ከፈትንላችሁ። በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ስለሚል በገንዘብ ከፍሎ ስለሚቻል ለሙስሊሞች ነው ፕሮቫይድ የምናደርግላችሁ። መጠጥም ደግሞ መሐመድ ይቀመቅም ነበር፣ ይቻላል። መጠጥ እናቀርብላችኋለን፣ ለእናንተ ሴት ይቀርብላችኋል። ስለተፈቀደ ተቻችለን ስለምንኖር ማለት ነው። አላህ ስለፈቀደላችሁ ባልሽ አንቺን ዞር ስትሄዱ በገንዘብ ይገዛል። ይሄ ደግሞ እየተፈቀደ ነው። አላህ ሱራ 4:24 ላይ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቅዷል። በእርሱ በመገናኘት የተጠቀማችሁባቸው ሴቶች ግዴታቸውን ሲሆን ስጧቸው። ቀጥል። ኦኬ ቅድም ታች የጠየቀኝ ወንድም ካለህ ምናልባት ካለህ የዮሐንስ ስሞች አረዲ ቢኒ ሰላም ናችሁ? ሰላም ልበላችሁ። ሰላም እግዚአብሔር ይመስገን። አርማ እየጠየከን ወዳጃችን የዮሐንስ ስሞች ብለህ የጠየከን ይኸው ዮሐንስ ወልደ ነጎድጓድ፣ ዮሐንስ ፍቅሩ እግዚአ ፍቅረ እግዚአ ፍቅረ ጊዜ ዮሐንስ ቆጽረ ገጽ፣ ዮሐንስ ታኦሎጎስ፣ ዮሐንስ አቡቀልምሲስ፣ ዮሐንስ ወንጌላዊ፣ ዮሐንስ ዘንስር በመባል ይታወቃሉ። ወንድማችን ካለህ እንግዲህ ቅድም የጠየቀኝ ይኸው እነዚህ ናቸው ስሞቹ። ሁለተኛው ግን እኔ የማውቀው ፍቅረ ጊዜ ነበረ። እግዚኦ ነው የሚለው ግራ ገባኝ። ፍቅረ ጊዜ ነበር እግዚ ነው የሚለው እግዚ። ኦኬ በኋላ መጨረሻ ያለች ኦ መስለኝ እግዚኦ የሚል እኮ ፍቅረ ጊዜ ዮሐንስ ፍቅረ ጊዜ ነው። እሷ ማውቃታለሁ። ዮሐንስ ወልደ ነጎድጓድ አውቀዋለሁ። ዮሐንስ ታኦሎጎስ የሚለውን አውቀዋለሁ። ሌሎችን ስሞች ግን አላውቃቸውም።
ዮሐንስ ወንጌል ገብቶ ጠይቆን ነበረ አንድ ልጃችን ዘብዴዎስ በመባል ይታወቃል ብሎ ነበረ። የለም እዚህ ላይ እንግዲህ ዘብዴዎስ ዮሐንስ ዘንስርም ይባላል። የተወሰኑ ጣቃቸዋል። አንድ ሁለቱን ነው ማለቃቸው። እሺ ክርስቶስ የሚወደው ነው ወይ? ምን ይሰራለታል? ተጨማሪ እውቀት ነው፣ ብዙም ጥቅም ያለው አይመስለኝም። ስሙን ማወቅ ዮሐንስ ወንጌላዊ ዮሐንስ ምንድነው? ዮሐንስ ፍቅረ ጊዜ፣ ዮሐንስ ወንጌላዊ፣ ዮሐንስ ወልደ ነጎድጓድ። ይሄ እነዚህ ሶስቱ ስም ከተያዘ ይበቃል። እሺ ቀጥል። ክርስቶስ የሚወደው ነው ወይ ብለሽ ለጠየቅሽው እህታችን ከታች፣ አዎ እሱ ነው። እሺ ይኸው እንግዲህ ምናልባት እንደገና መለስ ብለን ለማስታወስ እንደዛ አድርገን ብናየው እንደውም የተሻለ ይሆናል። እዚህ ጋር የተነገረውን ነገር እንየውና ይኸውላችሁ ይሄ ሳላ ነው። እንግዲህ ሰዎችን ሰብስቦ እንግዲህ ቅድም እዚህ ቢኖር ኖሮ እሱን ቁጭ ብሎ እንደገና እንደ አዲስ እንዲያዳምጥ እናደርገው ነበር። ሰዎችን ሰብስቦ ምንም ልዩነት የለም እያለ ነው። አዳምጡ። ወላ ምንድነው? ለማሊፍ ከመጣ አፍራሽ ነው። ቴንኪ ነው። እሺ ወላ እሺ አደራኩም ይላል። እንዲህ ብሎ የሚናገረው አደራኩም ፖዚቲቭ ነው አይደለ? ነፊ ነው። ሁሉ መልሷል። የቆንጥ ላይ ወላ ከመጣ አፍራሽ ሆኖ ይመጣና አድራኩም ውስጥ ከመጣስ ባላሳወቅኳችሁ ነበር ነው። ይሄ የምን ንባብ ነው ከተባለ በደንብ ልብ በሉ። ሱረቱ ዩኑስ ቢሪዋየት ቁንቡል። ይሄ ቅጥፈት ይባላል፣ ውሸት። ኢንተርኔት ላይ ጉግል አድርጎ ያገኘውን ነፊ ነው ይላል እዚህ አረ የዜልን ኮመንት ቢኒ እሺ ቅጥፈት ነው። ግን ይሄ ምንድን ነው ያደረገው? አቴንሽን ሰብስብና ሀፍስ ላይ ያለውና ቁንቡል ላይ ያለው ምንም ባላሳወቅኳችሁ ነው ትርጉሙ አለ። ከዛ ይኸው የቁንቡል ሪዋያ ነው፣ ግን ከኢንተርኔት ላይ ዝም ብሎ ይሄውና ይሄ ነው የቁንቡል ሪዋያ ብሎ የሰጡትን ይዞ መጥቶ ነው ይሄ ልጅ የሚያወራው። የሰጡትን ይዞ መጥቶ ነው የሚያወራው። ኢንተርኔት ላይ አገኘሁኝ ብሎ ማለት ነው። እነሱና እኛን መጥተው ኢንተርኔት እኮ ይላሉ፣ ኢንተርኔት ይላሉ። እኛ ይኸው መጽሐፉን ይዘን ነው የምንከራከራችሁ። መጽሐፋችሁን የእናንተን መጽሐፍ ይዘን ሐሰተኞች እንደሆናችሁ እናሳያችኋለን። ከዛ ይሄ ልጅ እንደዚህ ብሎ ሲናገር ኡስታዞቹ ያሉትን እንስማ። ይሄ ምን አለ? ባላሳወቅኳችሁ ነው የሚለው። የለም ምንም ልዩነት የለም አለ። ኦኬ ኡስታዞቹስ ምን አሉ? የፈታና የደማ ምልክቶች ሲቀያየሩ እንትሩ ላይ ግሱ ላይ ባለቤቱን ከፈርስት ፐርሰን ወደ ሰርድ ፐርሰን ይቀያየራል። አድሬስ የሚያደርገው አካል የሚናገረው አካል ቦታው ሰብጀክት ነው። ቁንቡል ምንድን ነው? ሰው ነው። ቁንቡል የሚባል ሰው ነው። ኢማም ነው። ቁርአንን ያስተላለፈ ግለሰብ ነው። ይኸው እንደምታዩት ይሄ ቁርአን፣ ይሄ ቁንቡል፣ የቁንቡል ሪዋያ ይባላል። የግለሰብ ስም ነው። ቁንቡል ምንድን ነው? ደስ ይላል። ኦብጀክቱ ይቀያየራል። ይህንን ነገር በደንብ አድርጎ ገልጿል። እና አንድ ቪዲዮ እያየው ነበር እና ተፍሲር ኢብን ከሲር ላይ ማነው ጀላላይን ላይ እንደውም እንደዛ አይደለም። ሰዎች ተነስቷል ጾምን በሚችል አድራኩም ነው ወላ አድራኩም ልዩነታቸው አንደኛው ቀጥታ እናንተ በእኔ ሙክር እንድታውቁ አይደረጋ ስሙ ወላ አድራኩም እና ወላ አድራኩም ልዩነታቸው አለ። ኦኬ እነዚህ ኡስታዞች ተሰብስበው ደግሞ አይ የለም ልዩነት አለ እያሉ ነው። ይኸው ትንሽን ለመለስ ስላድርገው ቂራአቱን ነው እኮ አሁን ቂራአቱን ሰዎቹ ስላላወቁት ነው። ምን አለ ኡስታዙ? ቂራአቱን ሰዎች ስላላወቁት ነው አለ።
እሱ በቤቱ እኛን እየተናገረ ነው። እየተናገረ ያለው ግን ቢያውቀው ሳላን ነው። ሳላኑ ግግም ያለው ልዩነት የለም ብለው የተጻፈ ነገር የሚያነብሰው በጣም አስቸጋሪ ነው። የተጻፈ ነገር የሚያነብሰው በጣም አስቸጋሪ ነው አለ። ለሳላ ነው ይሄ እኮ ምድር የሚቆራረጠው ይሄ ደግሞ ግን አረዲ በእውነት ግን በጣም ሰነፍ ነህ እንዴ። ይህችን ቦታ ቆርጠህ ብቻ መያዝ ነበረብህ። ብችን ቦታ አይደረግም ነበር። ቆይ ይኸው ወላ አድራኩም እና ወላ አድራኩም ልዩነታቸው አንደኛው ቀጥታ እናንተ በእኔ በኩል አይደረግም ነበር፣ ያኛው ደግሞ በሌላ ሰው በኩል ውቃቡ አይደረግም ነበር እንደማለት እና አላህ ተዓላ ለምንድን ነው እነዚህ በሁለት በኩል ይወጣል? አንድ ሰው ሲያውቅ ወደ እሱ መልክተኛ ከመጣ በለው የሚቆጠሩ ቀናት ናቸው ይላል። ከእናንተ ውስጥ ተሸራቡ ስራ ተፍሲር እንዴ እንደዚህ ቆራረጥ ነበር እንዴ? ሲቆይ ጸብ ያምጡት ይሆናል እንግዲህ ያለቀ ይህ በእኔ ማለት አይደለም። ሶሪ ባሳወቃችሁን ነበር ሲባል ማለት ነው። ይህ በእኔ ማለት አይደለም። ባላሳወቃችሁን በሌላ ሰው ነው እንጂ በእኔ ማለት አይደለም። ሶሪ ባሳወቅ ቆይ አንዴ ቢኒ ሚውት ላይ ሆነማ። ይሄው አሁን ቦታውን አዳምጡት። እሺ ባለ አናዘር ሰርድ ፐርሰን ነው ይሄንን ነገር የሚያሳውቃችሁ እንጂ አረዲ ያቁመው ዴቭ መሰለኝ እሱ ከፍቶ ነው ሚውት አንስቶ ነው እሱ ጋር ነው ያሳውን እንደዘጋባችሁ ይኩሽ። እሺ ዴቭ ቴንክ ዩ። ባሳወቃችሁም ባላሳወቃችሁም ተብሎ ተቀርቷል። ቡም ባሳወቅኳችሁም ባላሳወቅኳችሁም ተብሎ ተቀርቷል። ከዛ ግን ምን አለ ኡስታዙ መጀመሪያ ላይ ሲጀምር ዝም ብሎ የተጻፈ ነገር የሚያነቡ ሰዎች ናቸው እኮ ችግር ያመጡብን አለ። የተጻፈ ነገር የሚያነቡ ሰዎች መልሳትና እኔ ስክሪን ሼር አድርጌችን ቦታ ብቻ ልክላለሁ ለሌላ ጊዜ ነው። ኦኬ እሺ ይሄኛው ደቂቃው 17:33 ላይ ነው እንድመለስ። የጊዜ ኮንቨርሽን አድርገው ልጀምር። ቆይ ጀምር። ለዚህ ሁለቱ ሐሳብ ይጋጭ። ኦኬ ጀምር፣ መጀመር ትችላለህ። እሺ 10:16 ማለት የሚቀጥለውን ገጽ ስላይዱን ከባ ወላ አድራኩም የሚለው በአንደኛው አቀር ነው። ባሳወቃችሁ ነበር ጥያቄ ሁሉ የነበረ ልጆቹ ሲያነሱት የነበረው ነው። ባላሳወቃችሁ ነበር ይላል። ስለዚህ ሁለቱ ሐሳብ ይጋጫሉ የሚል ሲቀርብ የነበረው እና በጣም ያሳቀኝ ነገር ምንድን ነው? ይሄ ጥያቄ ቅድም ኡስታዝ ኢልያህ በደንብ ራራው ነበረ። የፈታና የደማ ምልክቶች ሲቀያየሩ እንትሩ ላይ ግሱ ላይ ባለቤቱን ከፈርስት ፐርሰን ወደ ሰርድ ፐርሰን ይቀያየራል። አድሬስ የሚያደርገው አካል የሚናገረው አካል ቦታው ሰብጀክት እና ኦብጀክቱ ይቀያየራል እና አንድ ቪዲዮ እያየው ነበር እና ተፍሲር ኢብን ከሲር ላይ ማነው ጀላላይን ላይ እንደውም ስክሪንሾቱን ወረድ ብለህ አቅርብልኝ ኢብራሂም ታችኛው ላይ አረዲ ላስቸግርህ አቤት እንትን ልበለው ድጋሚ መጀመሪያ የሳላን እንግዳው ከዛ በኋላ ይሄን እንግዳው ፕሊዝ። ኦኬ እሺ እና ከዛ በኋላ እሰጥሃለሁ። ሁለቱም አንድ ላይ ስላለ ሌላ ጊዜ ሲዋሽ ውሸታም ስለሆነ እንደም ይለቀቃል። እሺ ያው ቴኮምቡል ረግኛ የሚያነብ ሰው አለን ብለው ነበርና ስትጀምር ነገር
ጀምሬያለሁ። ኦኬ አረብኛ የሚያነብ ሰው አለን ብለው ነበር እና እንግዲህ እሷም አድሚት እንዳደረገችው እኔ ላይ ነገር የለውም። ኦኬ ለዛ ነው ያው ያሰጡኝ። አክቹዋሊ ምን ያህል መሰላችሁ የሚለይ ነገር ያለውም የተባለበት ይሰመርበት። እዚህ ጋር ተመልከቱ። ሁል የቀኑ ነው በነገራችን ላይ ያሰጡኝ። ለምን እንደሆነ ልንገራችሁ። ኦኬ ሁል ለው ሻአላሁ እንግዲህ ማ ተለውትሁ ማሻአላህ እንዲህ አላህ ቢፈልግ ማሻአላሁ ማ ተለውትሁ አለይኩም ወላ አደራኩም ቢሂ ወላ አደራኩም ቢሂ አለ። እሺ አላህ ባሻ እሺ ይሄ የሐፍስ ቁርአን ላይ ነው። ባላሳወቅኳችሁ ነበር የሚለውን እያሳየ ነው። ከዛ በኋላ ደግሞ ቀጥሎ የቁምቡል ሪዋያ ላይ እንዲህ ነው የሚለውን እንመልከተው። ሱረት ዩኑስ ቁጥር 16 ጋር እንሄዳለን። በደንብ ስሙ። ቁጥር ስንት? 16 ጋር እንሄዳለን። ቁል ለው ሻአ አላሁ ማ ተለውቱሁ ይላል። ኦኬ ማ ተለውቱሁ አለይኩም ወላ አድራኩም ይላል። አድራኩም ሲባል እንግዲህ ማሳወቅ ነው፣ ሊትራል አይደለ ወይ ማንበብ ነው። ከፊት ለፊት ወላ ከመጣስ ኮሜንት ላይ ወላ ምንድን ነው ጋይስ? እሺ አሁን እንደው ልዩነት አይታችኋል? ልዩነት አይታችኋል ወይ? ምን ልዩነት አለ? ሐፍስ ላይ ያለው ወላ አድራኩም፣ እዚህ ላይ ያለው ወላ አድራኩም ምን ልዩነት አለ? ምንም ልዩነት የለም እያለን ነው ወንድማችን። እሺ እስኪ ኡስታዞቹ የሚሉትን እንመልከት ሄደን። ላቁመው ይሄን እና ስትጀምር ንገረኝ። ይኸው ጀምሯል። ቆይ እንትን በውስጥ አንድ ላክልህና አንዴ ሰውን እንዲያዩ ስለፈለግኩ ነው። የሚቀጥለውን ገጽ ስላይድን ክበረዋ ወላ አድራኩም የሚለው በአንደኛው አቀራር ነው። ባሳወቃችሁ ነበር ጥያቄ ሁሉ የነበረ ልጆቹ ሲያነሱት የነበረው ነው። ባላሳወቃችሁ ነበር ሁለቱ ሀሳብ ይጋጫሉ የሚል ሲቀርብ የነበረው እና በጣም ያሳቀኝ ነገር ምንድን ነው? ይሄ ጥያቄ ቅድም ኡስታዝ ኢልያህ በደንብ ራራው ነበረ። የፈታና የደማ ምልክቶች ሲቀያየሩ እንትኑ ላይ ግሱ ላይ ባለቤቱን ከፈርስት ፐርሰን ወደ ሰርድ ፐርሰን ይቀያየራል። አድሬስ የሚያደርገው አካል የሚናገረው አካል ቦታው ሰብጀክት እና ኦብጀክቱ ይቀያየራል። ይህንን ነገር በደንብ አድርጎ ገልጿል እና አንድ ቪዲዮ እያየው ነበር እና ተፍሲር ኢብን ከሲር ላይ ማነው ጀላላይን ላይ እንደውም ስክሪንሾቱን ወረድ ብለህ አቅርብልኝ። ግን ባላሳወቃችሁም ተብሎ በሚቀራበት ሰዓት ባለ በአናዘር ሰርድ ፐርሰን ነው ይህንን ነገር የሚያሳውቃችሁ እንጂ በእኔ በኩል ነው ማለት አይደለም። ስለዚህ ልክ ነው፣ ባሳወቃችሁም ባላሳወቃችሁም ተብሎ ተቀርቷል። ግን ባላሳወቃችሁም ተብሎ በሚቀራበት ሰዓት ግን በሌላ ሰው ነው እንጂ ልክ ነው። ባሳወቅኳችሁም ባላሳወቅኳችሁም ተብሎ ተቀርቷል ብሎ ኡስታዙ ቁጭ አድርጎ ሲያስተምራቸው ደግሞ እንመለከታለን። ሳላምን አለ ምንም ልዩነት የለም ሁለቱም ባላሳወቅኳችሁ ነው የሚለው ብሎ ድርቅ ሲል ኡስታዙ ኧረ ተው ባሳወቅኳችሁም ባላሳወቅኳችሁም ነው አለ። ቀጥሎ እስኪ ኤልያ የሚባለው ደግሞ የሚናገረውን ትሰማላችሁ። ምንም እኮ ዝም ብሎ የተጻፈ ነገር የሚያነቡ ሰዎች ነው ችግር የፈጠሩት ብሎ ሲናገር በእኔ ማለት አይደለም ሰው ባሳወቃችሁም ነበር ሲባል ማለት ነው። ምናልባት ኡስታዝ ኢልያህ እዚህ ላይ የምትጨምረው ነገር ካለ ቅርአቱን ነው እኮ አሁን ቅርአቱን ሰዎቹ ስላላወቁት ነው የተጻፈ ነገር የሚያነብ ሰው በጣም አስቸጋሪ ነው። ቅርአቱን ሰዎች ስላላወቁት ነው የተጻፈ ነገር የሚያነብ ሰው በጣም አስቸጋሪ ነው አለ። ይሄ መልእክት ለማን ነው? ለሳላ ማለት ነው። አስቸጋሪ ነው።
ኦኬ እዚህ ድረስ አባት ነው የቀዳችው አለ። ዋናው ሀሳቡን ግን ይዘናል። ይበቃል ይበቃል። ያው እዚህ ድረስ በጣም በቂ ነው። ተሳሳትኩም እያለ ደግሞ እሱ ድርቅ ብሏል። አልተሳሳትኩም ብለህ የምታስብ ከሆነ ደግሞ ሂድና ሞግታቸውና አቡ ዩስራን እኔን አይደለም የምትሞግተው። አልተሳሳትኩም ብለህ የምታስብ ከሆነ ሂድና ሞግታቸው እነሱን። ኦኬ ይሄው በጣም አጭርና አጭር ነገር ነው። ይሄንን ፎሎ ማድረግ የማይችል ሰው ካለ በጣም ይሄንን መከተል እንትኑን የአርጊመንቱን ነጥቦች መከተል የማይችል ሰው ካለ እንግዲህ ችግር አለ ማለት ነው። እንደዛ ከዛ ባሻገር ግን ነገሩ በጣም ግልጽ ነው። በቃ እና ማመን ያልተፈለገበት ምክንያት ደግሞ ምንድነው? አንደኛ እንዴት እታረማለሁ ነው። ሁለተኛ ከተገኘሁኝ ስለ ቁርአኑስ የሚለው ነገር ምንድነው? ይሄ መጀመሪያ ሳላምን ቀርቼ አሁን ግን እውነትም ልዩነት አለ ማለት ነው። እንደዚህ አይነት ግልጽ የሆነ ለዚያም ተቃራኒ የሆነ አንደኛው በነገራችን ላይ እያወራን ያለ ነው ስለ አንድ አያ፣ ስለ አንድ ሱራ፣ ስለ አንድ አያ፣ ስለ አንድ ምዕራፍ፣ ስለ አንድ አንቀጽ ነው። በአንድ መጽሐፍ ላይ መሐመድ ምን ይላል? አላህ መጽሐፉን ባላወረደላችሁ ባላሳወቃችሁም ነበር ብሎ ሲናገር ራሱ ሱራ ራሱ አያ በሌላ መጽሐፍ ደግሞ ምን ብሎ ይናገራል? በሌላ ቁርአን ላይ ማለት ነው አላህ መጽሐፉን ባላወረዳችሁ ባሳወቃችሁም ነበር ደግሞ ብሎ ይናገራል። ስለዚህ የተለያዩ መጽሐፍቶች ናቸው ያላችሁ፣ የተለያዩ ቁርአኖች ናቸው ያላችሁ ብለን ስንል በምክንያት ነው። ስለዚህ ፕሊዝ እነዚህን ነገሮች መጀመሪያ አጥሩ። ብዙ ልጆች ጋር እየተነጋገርን ነው። ስለ እንደዚህ አይነት ነገሮች እየመጡ እያወሩን ነው። በሰላም ማወቅ የሚፈልጉ ሰዎች፣ መልስ አለን ብለው የሚያስቡ ሰዎች እየገቡ ምላሽ እየሰጡ ነው እና አሁንም ቢሆን ሙስሊሞች የትኛው ቁርአን ነው እንደ ቀደሙ ልጅ መቃጠል አለባቸው ነው የምትሉት? ወይንስ ሁሉም መጽሐፍ እዚህ ጋር የተደረደሩት መጽሐፍቶች ሁሉ በቃ እነዚህን ሁሉ ነው? የትኛውን ነው እናንተ የምታነቡት? ከነዚህ ውስጥ የትኛው ያላህ ቃል ሊያመለጣችሁ? ከነዚህ ውስጥ እንግዲህ ሁሉም ያላህ ቃል የተናገረውትን ቃል በቃል አላህ የተናገረውን ነገር እንላለን የምትሉ ከሆነ ያው እነዚህኛዎቹ ቁርአን ውስጥ ቃላቶች እንደዛ የሚባል ነገር የለም። አቃጥል ከሆነ ደግሞ ሰብስቤ አቃጥላለሁ። እንደዛ ከሆነ ይሄ የኛ አይደለም የምትሉ ከሆነ ባለፈው አንዱ ገብቶ ምን አለኝ? ኧረ ይሄ ግድ የለህም፣ ይሄ ውሸት አይደለም፣ እኔ አይደለም ያሳተምኩት፣ ይኸው ሼሆች በፊርማቸው ያረጋገጡት ነው ስለው ከት ብሎ ሳቀ። እንዴ ምን ነው ምንድን ነው የሚያስቅህ እለዋለሁ። የተፈረመበት ቁርአን እኮ የለም ሲጀመራል። ይሄማ ውሸት እኮ የተፈረመበት ቁርአን የለም። በቃ ለውሸትነቱ እንዲያውም ማስረጃን ያሳየኛል። በዚህ ደረጃ ነው እንግዲህ እና ለዛ ነው ሞሳላ ካሜራ ነው ለከላጠፋ ነበር ወንድ ልጅ ብሎ ጽፏል። መጀመሪያ አንተ እኮ ሙስሊም ነኝ ብለህ ስትል መጀመሪያ የእምነት መሰረት የሆነውን መጽሐፍ ለይተህ ብታወራ ጥሩ ነው። መጀመሪያ መጽሐፍን ለይ። መጽሐፍን መለየት ካልቻልክ እኮ እምነትህ መሰረተ ቢስ ነው ማለት ነው። መሰረት የሌለው እምነት ላይ ነው ያለው። ኦኬ። ከዛ በመቀጠል ግን አላህ ደግሞ ወንድ ልጅ እንደሆነ ወጣት ልጅ ለዚያም ጺም የሌለው ወጣት ልጅ እንደሆነ በተደጋጋሚ እያየን ነው ሰሞኑን። ስለዚህ ፕሊስ አንተ ጺም የሌለው ወጣት ልጅ ብቻ ሳይሆንም እየተከተልክ ያለኸው ከዛም ባሻገር ደግሞ ምንድነው እያየን ያለ ነው? መሐመድ ራሱ ደግሞ አርሽ ላይ ወጥቶ እንደሚቀመጥ መሐመድንም ደግሞ መጨረሻ ላይ እንደምታመልከው ደግሞ እየተመለከትን ነው። አልዱሪ የሚባል ያው
እዚህ ጋር ይሄው ይሄ አልዱሪ የሚባል ቁርአን ነው። ይሄው ይሄ አልዱሪ ነው የሚለው። ኦኬ እንትኖችን አረብኛ ማንበብ ጀመርክ እንዴ? ነው እነዚህን ብቻ ነው? አይ ትንሽ ፊደሎቹን እንትን ይፋለች ጋር ላም አለች፣ ዳል አለች፣ ዋው አለች፣ ራ አለች። እዚህ ጋር እያልክ መቁጠር እኮ ቀላል እኮ ነው። ከፊት ያለው ምንድን ነው የሚለው? አልዱሪ ከሚለው በፊት ሪዋያ ነው። ቢርዋያት ባ ራ ዋ አሊፍ እንደዛ እያልክ ቆጥረ ማገናኘት እንደዛ ነው። እና ይሄው አሉ እዚህ ላይ ለምሳሌ ይሄ አቡ አምር የአቡ አምር ነው ይሄ ቁርአን። ይሄ እንደዚህ እያለ አሉ ቁርአኖቹ። ይሄ ለምሳሌ ያው ኸለድ ነው ቢሪዋያት ኸለድ አን ሐምዛ ያው ሐምዛ ቢሪዋያት ኸለድ አን ሐምዛ እንደዚህ እያልክ እንግዲህ ቆጥረ ታስቀምጣቸዋለህ ማለት ነው። አሉ እነዚህ መጽሐፍቶች። ለዩ ግን መጀመሪያ እንትናችሁን መጽሐፍታችሁን ለዩልን። እነዚህን የትኛው እንደምታነቡ፣ የትኛው መቃጠል እንዳለበት፣ የትኛው መቀመጥ እንዳለበት። ዳዊት የቱን ያላህ ቃል ብሏል ወንድማችን፣ እውነት ነው። በስመ አብ ሁሉም ሰው በአንድ ላይ ገባ። ዝም ብዬ አስገባኋቸው። ረጅም ሰዓት ከታች ነበሩ። ሀሳብ ካላቸው ብዬ ለምን ላኩ ብዬ ነው። ባላችሁ ከክርስቲያን እንኳን ተሳታፊ ነች። እስቲ ቤዛ በቃ እኔ በዚሁ ልሰነባበት ቢኒ። አንተም ለነገሩ እየጨረስክ ነው መሰለኝ። ትንሽ ቆይ እናጫውታችሁ። እኔማ ትንሽ ልቆይ። እሺ ቤዛ አንተ ልትወጣ ነው እንዴ? አዎ በቃ ቢኒ ትንሽ ልረፍ። ረፍ። በውስጥ ገባለህ እንዴ? አዎ መጥቷል። አሁን እናግኝቼዋለሁ። በቃ ስለዚህ ሴቭ አድርገው የሆነ ፋይል ክፈትለትና ቻናል እዛ አስቀምጠው። ቪዲዮዎችን ለብቻው ቻናል እየከፍተህ ቪዲዮዎች ብለህ አስቀምጥ እየቆረጠ። እሺ እንደዛ አደርጋለሁ። ቴንኪው ቢኒሽ። ሪቹ ኡስታዝ ብላለች። ኦልራይት በቃ ሰላም ቆዩላችሁም። የነገ ሰው ይበለን። እሺ አርዲ በቃቸው። ሰላም አደራችሁ። ቢኒ የዝምታ ምዕራፍ ላይ ደረስን። እንዴ ዝም አልክ?
አውሪ ክርስቲያን፣ እኔ እራት ልበላ ነው። እኔ ቁርስ ልበላ ስል ነው አንተ እራት የምትበላው? እንደዛ ነው። እኛ ጋር ሲነጋ አንተ ጋር መሸ። ያ ምሽት ነው። የሚገርመው አንቺ ልጅ ድምፅሽ የማንን እንደሚመስል ታውቂያለሽ? አላውቅም። የማን ይመስላል? ወይኗን አወቅሻት? ወይኗ የመሲው ልጅ አውቃታለሁ። ይመሳሰላል ከሷ ጋር። ያ ድንገት ስታወሪ የሆነ የሚመሳሰል አለው። እኔ እንጃ፣ አንተ ነህ ያልከኝ። አላውቅም። እኔ የናኑና የእውነታ ነው የሚመሳሰልብኝ። የናኑና የእውነታ ሁለቱ ይመሳሰላል። ኧረ አይመሳሰልም። የእውነታ ያምራል፣ ግን የናኑም ደግሞ ትንሽ ይመስላል። የሁለቱም ያምራል ድምጻቸው አይደለ? ያንቺ የመሲው ልጅ ይመስላል። ካለሽ ግቢ እስኪ የመሲው ልጅ እስቲ ልስማት አስገቡልኝ። ያ የሆነ ሰዓት ላይ ስታወሪ ልክ የሆነ ቅላጼ አለ የእሷን የሚመስል። የወይኗን ግን የሚመስል አይመስለኝም። የሚመስል አይመስልሽም? ግን የሚመስል ነው። እኔን መሰለኝም። ስትመርቀን ነበር የዛን ቀን፣ የሆነ ቀን ስትመርቀን ግን ትንሽ ቀስ ብላ ስታወራ የኔን ይመስላል። እንደዚህ ብለሽ ስትናገሪ የሆነ የሚመስል ነገር አለው ትንሽ። ምርቃታችሁም ደግሞ ይመሳሰላል፣ ይቀራረባል። የዛ ቀን ግን አንተ ሳልመርቅህ መረቅሽኝ እኮ እንደ ሰውዬው በመሀል ገብቶ አንተ ከዛ በኋላ ምንድን ነው ጥሩ ትዳርና ልጅ ይስጣችሁ መቻልሽን ስትለኝ ልልስ ሰውዬው በመሀል ገባ አልሽ ብለሻል። ጥሩ ትዳር ይስጣችሁ። እኔ ደርሶኛል ምርቃቱ። በማግስቱ አንዷ አልደወለች መሰለሽ? እንዴ ባንዴና ምርቃት የተሳካልህ? ስንት ዓመት ስትለመን እንዲህ ብላ በማግስቱ አንቺ በመረቅሽኝ በማግስቱ ደወለች። አይገርምም? በቃ ምርቃት የጠባ አይልም ማለት ነው። ያ ገርሞኝ በቃ እኔ እንደውም የምትፈልገውን ንገረኝና አመርቅሃለሁ ቶሎ እንድትመጣልህ። ፕሮሰሱ እንዲፋጠንሽ ነግሬሻለሁ። ግድ ነው፣ አፋጥነን ነው እንጂ ምንድርህ። ዴቭ አልተነሳም እንዴ? ማታ ብዙ አመሻችሁ እንዴ? ደስ ስትሉ በስመ አብ ወረዳችሁ በሰውየው። መሽተኛንና ከዛ በኋላ አንተ ጋርስ እሺ ገና አሁን መሸ። እፎይ ቀኑ ሙሉ ይተኛል። ዴቮ አሁን እንዲተኛ ነው። ዴቮ እዚሁ ነው፣ እኔ ጋር ነው። እሱ እንኳን አሁን ሊተኛ ሆነ አላውቅም። ገስት የላከልህ ማንም የለም? ቢኒ አንተ ነህ የምትቆጣጠረው? አንቺ የለሽም? አይ የሚገባ ሰው ካለ እኮ ብዬ ነው። እኔ ስልጣን የለኝም፣ አልተሰጠኝም። አንድ ልጅ ልካለች። እቺ አይጥ ታቻለች። ነይ ግቢ እስኪ። እህትሽን ነይ ተዋወቂያት። ወይኗ ነይ ግቢ። አባትሽ ብዙ ጊዜ ወደ ሌላ ቦታ ስለሚሄድ ኧረ ተው ቢኒ፣ የኔ አባቴ የማይሄድ እኮ ከእናቴ ውጪ ወደ ውጪ ነው የኔ አባት። እንዴ
በምን አወቅሽ አባትሽ ልጅ ነሽ? እህ እናቴ አሚን ሚስቱ ናት። ሌላ የለም። እንደዚህ ነገር አይመቸውም። የቤት ልጅ ነው አባቴ ካለ እንዴ ደንብ መመሳሰል የጤና ነው። ምናልባት በዓለም ላይ 5 የሚመሳሰሉ ሰዎች አለ ይባል የለ እንግዲህ እሷን እኔን ትመስል ይሆናል ወይ እኔ እሷን መስዬ ይሆናል በዓለም ላይ 5 የሚመሳሰሉ ሰዎች አሉ ይባላል። በመልክ የሚመሳሰሉ አሉ ይባላል። ጉድ እኮ ነው። ባይሆን እኔ በመልክ ልወቃትና እውነት እኔን ከመሰለች ምናልባት በዲኤንኤ እናረጋግጠዋለን። እህቴ ሲሆን ዘመዴ ትሆን የዛኔ እናያለን። ያው የተለያየ ሀገር ላይ ነው። ዝም ብላ ተሰቃለች እንጂ ድምጻቸው ይመሳሰል። የተለያየ ሀገር ላይ ነው የሚሆኑት እንጂ አንድ ቦታ አይሆኑ። በተለያየ ዘመንም ደግሞ ሊወለዱ ይችላሉ። ኦኬ እንደዛ ነው። አንዱ ቦታ እስኪለቅ ነው አንዱ አልመጣም እንጂ ማለት አንዱ ቦታ እስኪለቅ ነው አንዱ አልመጣም የሚለው አንድ ላይ የማይመጡ አለ ይባላል። እኔ እንጃ እኔ አይቼ አላውቅም፣ ግን እህቴ ትንሽ እኔን ትመስላለች። አወራሯም አሳሳቋም ግን ትንሽ ናት። ገና ስታድግ ነው በደንብ እኔን የምትመስለው። እስከዛ ብዙም አትመስልም። እኔ በእህትና በወንድም መካከልማ ችግር የለም መመሳሰል ቢኖር አንድ ጂን እስከሆነ ድረስ አዎ የመጨረሻዋ ናት። እኔ የመሀል ልጅ ነኝ። የመጨረሻዋ ደግሞ እኔን ትመስላለች። ወይ ታድላ አንቺን ስለመሰለች እንዴት እንደዛ አይደለም የሚባለው። እሷ እኔ አንቺን ነው የምመስለው ትላለች። እኔ ደግሞ የእኔ ታላቅ ካለች እሷ ቆንጅዬ ናት ከእኔ። እሷን ብትመስይ ይሻልሻል እላታለሁ ማለት ስለዚህ አንቺን መምሰሏን አልወደድሽው? ለእኔ እህቴ ቆንጆ ናት፣ ለእነሱ ደግሞ እኔ ቆንጆ ነኝ። እኔ ደግሞ እህቴ እንድትመስል ነው የምፈልገው በጣም ስለምወዳት ትልቋን እህቴ። እንግዲህ ይታደሉታል እንጂ አይታገሉትም ይባላል። ምንም ማድረግ አይቻልም። አዎ ምንም ብፈልግም እሷ እኔኑ መስላ ቁጭ አለች። ምን ማድረግ ይቻላል? እኔን የሚመስሉት ናቸው 3 የሆኑት። ኮሜንት ማንበብ ጀመርኩ። ምን እየቀዳችሁ ነው ወይ? እኔ አልገባኝም። ምን ዘፍጥረት ኦርቶዶክስ ሴት ነሽ? ሴት ከሆንሽ ግቢ። እኔ እኮ የሴት አጫዋች ፈልጌ ነው እስከሚነሳ ዳዊት
እሺ ወንድም ከሆንክ እሺ ግባ። የምታወራልን ነገር ካለ ችግር የለም። እኔ ቁርሴን እስከምበላ ድረስ የሚያወራ ሰው ስለምፈልግ ቢኒ ያስገባችኋል። ገስት ላክ ነገር ይመስላችኋል? እኛ እንደውም ድራማ አልሰራንም። እናንተላችሁ አይደል እንዴ ወለተ መድን እያላችሁ የምታመጡ ቢኒ መዝሙር ልክፈት። የሰርግ ነው እንደውም መዝሙር የምከፍትልህ ቢኒ ልክፈትልህ። ንገረኝ። ቆይ መዝሙር ምን አልሽኝ እህቷ? ምን አልሽኝ? ነው መዝሙር የሰርግ መዝሙር ልጋብዝ ነው። አይ ነው ሰርግ አልፈልግም። እኔ ሰርግ እንደዚህ አሁን እሺ ምናምን እኔ ሰርግ አልደግስም። አትደግስም? እኔ እኮ መዝሙሩን ነው ልጋብዝ። ስሜታዊ ልታረጊኝ ነው እንዴ? ሆነ አለምህ እኮ ነው። የቤት የመጀመሪያ ልጅ ከሆንክ እንደውም ግድ ነው። ስሜታዊ ኧረ አይደለሁም ስሜታዊ። አንተ ከኔ ጋር ብታድግህኔ ግዴታ ነበረ ሰርግን ካልደገሳችሁልኝ ነበር የምትለው። ለምሳሌ ቤተክርስቲያን ሰርግ ስናይ ወይኔ እኔስ የተክሊሌን ሰርግ መቼ ነው እያለን እንጓጓለን ማለት ነው። ተክሊሉን እስክናረገው አሁን መዝሙር ከሰማ በኋላ በተክሊል ካላገባው ነው የምትለው። ቆይ አቤት ይከፈት። አቤት ክፈቺ መዝሙር ግን ያው መዝሙር አይከፈትም አይባልም፣ ግን ሌላ መዝሙር ቢሆን አሪፍ ነው። እሺ ምንድን ነው የምትፈልገው? የምን ልክፈትልህ ቢኒ? አንድ ያግበታል ልግ የፈለክ ምቀኛ። አንድ ያግበታል እኮ ድግ የፈለክ ወይ? አው ድግ የፈልግ ፈታዎች በቃ አንቺንማ ያረግ 3 ጊዜ እኮ ፈታዎች ብዬ ያሰናብቼሻለሁ። ምቀኛ ምን ነው እንደ ጀነት አይደለም ቢኒ? ቁርአን እያነበብክ ታዲያ እንዴት አንድ ይበቃኛል አይባልም አሉ። አንድማ ይበቃ አንድ አንድማ ይበቃ እኮ። ከማሜ ተምረህ ነው አንተ። አቤት ከአብሮ አደግ ጋር አብረህ አትሰደድ ይባላል። አሁን ስታጋፍጠኝ አንዷ ብትመጣም የእውነት መስሏት ድጋሚ ሊያገባ ነው ፈክሩ ልታስፈልግ። ቆይ ሚዩት ነው ማረጋት። አሳዛኝ ሚዩት ላረጋት ነበር፣ አሳዘነች። አታርጋት ተዋት።
ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል፣ በሰገነት ላይ አቁሞናል። እስቲ እንዘምር በደስታ፣ ሁሌ ታማኝ ነው የእኛ ጌታ። ከእኛ የሆነ ምንም የለም፣ ተመስገን ጌታ ለዘላለም። ስራህ አበራ በምስጋና፣ በሙሽሮች ላይ እንደገና። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን፣ እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን። የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል፣ የእግዚአብሔር ሥራ መስጦናል። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ፣ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን፣ አዲስም ጠጣ እሱን ይዘን። አቤኔዘር ነው መዝሙራችን፣ እየረዳን ነው አምላካችን። ፊታችን በራ በደስታ፣ ውበት ሆኖናል የእኛ ጌታ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ፣ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን፣ አዲስም ጠጣ ጌታን ይዘን። አቤኔዘር ነው መዝሙራችን፣ እየረዳን ነው አምላካችን። ፊታችን በራ በደስታ፣ ውበት ሆኖናል የእኛ ጌታ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የያዕቆብ አምላክ ሞገስ ሆነላችሁ። ሁልሽም ቢኒ ካገባ ከቲክቶክ ይጠፋል የምትሉት ቲክቶከር እንድርለታለን አንዴ። አብይ ዜማ እኔ ኢትዮጵያ በሆነ ብዙ ሰርግ ስለምበላ የሰርግ ናፍቆቴን እስቲ በመዝሙር ልወጣው። ቲክቶክ ላይ ቢኒ እንድሬው ማለት ነው እንደ እህትነቴ አይደል ቢኒዬ? ለራስሽ ነው ለካ የከፈትሽው፣ ለእኔ መስሎኝ። ወቸው ጉድ! እውነት ይናፍቃል ሰርግ መብላት። እመቤቴ ኧረ በስመ አብ! መብላት ሳይሆን መዘመር
ሰንበት ትምህርት ቤት መዘምዘም እኔ ፈጣሪ እንዴት እንደሚናፍቅ በነካካጃችሁ እኔንም ዳሩኝ ችግር የለም እሺ እንድራለን። በቃ ሁለተኛው መዝሙር አሁን ለሁለተኛ መዳኒ ሲገርመኝ ላንተ ወይ ደግሞ ላንቺ ሴቱኝ ወንድ አላውቅም፣ ግን ይሄ ቅድሙ ለቢኒ ይሄኛውም ቢኒ ላንተም ነው፣ ግን ለሷም ይሆንላት። እሺ ችግር የለማ ቢኒ ደስ ይሆን። እኔማ በቃ ደርሶኛል። ቢኒን አትዳሪው፣ ምክንያቱም ከቲክቶክ ይጠፋብናል አሉ እና ቢኒ ቆሞ ይቀር። ኧረ እጠፋለሁ። ቀልደኛ ቲክቶክ አገሯ ልጇን አስቀምጣ እኮ ነው እንደምትለው። አገሯ እኮ ሁለት ልጅ አስቀምጣ ነው እንደምትለው እኮ። ቲክቶከር ይዳርለታል እንዳይጠፋ። ሁለቱም ቲክቶክ እሷም ቲክቶከር እሱም ቲክቶከር የትም አንዴ ታይ ታይ ታይ። ቢኒንማ አንደረም። ቢኒዬ አታገባም። እሺ ዝም በላቸው እንዴ። ልጁን ቆሞ እንዲቀር ልታረጊ ነው እንዴ? አግባበት እንዴ። ቢኒ ካገባማ በቃ ቲክቶክ ባይ ባይ። እሺ ለማንኛውም እንስማው ይሄኛው መዝሙር። ተጋበዙልኝ። የምወደው መዝሙር እኮ ነው እየጋበዝኳቸው ያለው። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። ለሰው ሁሉ ይታወቅ ይገለጥ ስራችሁ፣ ለአምላክ ክብር ይሁን ይባረክ ሰርጋችሁ። በጸሎት በምልጃ ከምስጋና ጋራ ለእግዚአብሔር አስታውቁ ሁሉን ያውቃልና። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ሙሽሮች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የበረከት አምላክ ይግባ ከቤታችሁ፣ እግዚአብሔር ፍቅር ነው ፍቅርን ያላብሳችሁ። የእግዚአብሔር ሰላም እንዲበዛ
ይብዛላችሁ በእውነት ይታነጽ የትዳር ኑሯችሁ ጽድቅ ይሞላበታል ፍጹም ንጽሕና የፍቅር ባለቤት ክርስቶስ ነውና ሙሽሮች በጌታ ደስ ይበላችሁ ደግም እላለሁ ደስ ይበላችሁ ሙሽሮች በጌታ ደስ ይበላችሁ ደግም እላለሁ ደስ ይበላችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ መልካም ዜና ሆኖ በዓለም ይነገራል በደስታ በሐሴት በመንፈስ ይዘራል ሃሌሉያ ለእርሱ ዘላለም ምስጋና ያርያም ዝማሬ ይገባዋልና ሙሽሮች በጌታ ደስ ይበላችሁ ደግም እላለሁ ደስ ይበላችሁ ሙሽሮች በጌታ ደስ ይበላችሁ ደግም እላለሁ ደስ ይበላችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ እምነት ተስፋ ፍቅር ሦስቱም ይኖራሉ ከሁሉ በሚበልጥ በፍቅር ይጸናሉ አንድነት የሰጠን አንድ አምላክ ነውና ጌታን እንልበሰው ፍቅር እርሱ ነውና ሙሽሮች በጌታ ደስ ይበላችሁ ደግም እላለሁ ደስ ይበላችሁ ሙሽሮች በጌታ ደስ ይበላችሁ ደግም እላለሁ ደስ ይበላችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ የበረከት አምላክ ይምጣ ከቤታችሁ እግዚአብሔር ፍቅርና ፍቅርን ያለብሳችሁ ቆይ እኔ ብቻ ነኝ እንዴ ሰርግ ናፈቀኝ? እናንተ ሁልሽም አንቺ ከማርሽ አግብተሽ ነው ሌላ ሰው ምድር የምትሉ ማለት ነው ኮሜንት ላይ። ቆይ ንገሩኝ፣ እውነት በቃ እኔ ላገባ ነው። ቢኒን ትቼዋለሁ። እኔ እንደውም ምን ይሻላል? ሁሉም ያው የሚጠይቁኝ ጥያቄ ያውልህ ቢኒ እያነበብክ ነው ኮሜንት ላይ የሚጽፉት እና ያቸው አላየሁ ምን እያሉ ነበር? እያነበብኩ ነበር። ምን እያላችሁ ነው? ናት እኔ ሰርግ ናፍቆኛል ስል እኮ ራስሽ አግብተሽ ነው ምድሪው ቢኒ መጀመሪያ ማን ያግባ አሉ። ምን ትላለህ? ራስሽ አግብተሽ መጀመሪያ አንቺ አግቢ። መጀመሪያ አግብተሽ ከዛ በኋላ ለኛ ተይው አሉ። እንደውም አንዷ ምንድን ነው ያለችኝ? ሴት ሆኖ እንደው መሰለኝ ይኸውልህ ሰውየው ካለ ድግሱን ለኛ ታየው። በቃ አግቢላቸው እና እሷ ካላገባችን ያላገባም ማለት ነው ወይ? ጉዴ ሳሳዝን እንደው ምን ይሻለኛል? መጀመሪያ ራስሽን ዳሪ ተባልኩኝ። እኔ ነኝ እኮ ዳሪ ተባልኩት። መቼም ሙስሊሙኛ አላገባም እንዴ ይሄ መዝሙር ታዲያ ለማን እንዴ? ቤዛኔም እኮ ገና 13 ዓመቴ ነው። እስካድግ እኮ ነው ቢኒን ደግሼ ልዳርህ ያልኩት እስካድግ ድረስ ገና 13 እኮ ነኝ። ጠይቂው ካላመንሽኝ ቢኒን አደል ቢኒ ምናልሽኝ ክርስቲያን? እኔ 13 ዓመቴ ነው። እስካድግ ድረስ ነው እሱን ልዳር ያልኩት ነው ያልኩት። እውነት 13 ዓመቷ ነው።
እኮ 13 ዓመቷ ነው። እሺ ገና ስኳር እየላሰች ነው ጡጦ ካቆመች ራሱ ገና 3 ዓመቷ ነው እኮ ጋርልኝ እንደዚህ እንዴ አሁን የኔን ድምፅ ስትሰሙት እንደው ምን ይመስላል? ትልቅ ሰው መሰለኝ። Thank you.